አምላክ አሜን። ክቡር መምህራችን መጋቤ ሐዲስ መምህር ሃይማኖት የደብረ ኤፍራታ ቅድስት ድንግል ማርያም ካቴድራል የስብከተ ወንጌል ኃላፊ፣ ክቡራን አበው ሊቃውንተ ቤተክርስቲያን በየማዕረጋችሁ፣ ዘማሪያንና ዘማሪያት፣ ምዕመናን፣ አባቶችና እናቶች፣ ወንድሞችና እህቶች ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ለይሳት ደረሳችሁ? እንኳን ለምንናፍቃት ለእመቤታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለድንግል ማርያም የዕረፍቷ መታሰቢያ በዓል ለአስተርዮ ማርያም በሰላምና በጤና አደረሳችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። እናት እናት በሚል አጠር ያሉ ደቂቃዎችን እግዚአብሔር ነው የሚያስተምረን። እኔ ቆሜ እናገራለሁ፣ እናንተ ደግሞ ቁጭ ብላችሁ ትማራላችሁ። ለሁላችን ማስተዋሉን እግዚአብሔር አምላክ ያድለን። በዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ ያለ ኃይለ ቃል ነው። እናንተ 25 ጀምሮ ታነቡታላችሁ። እነኋት እናት። ይሄንን ቃል የተናገረው የሰራዊት ጌታ መድኃኔዓለም ኢየሱስ ክርስቶስ ነው። የተናገረው በቀራንዮ እየተገረፈ ስጋው እስከሚታይ ስጋው አልቆ አጥንቱ እስከሚታይ ድረስ 6666 ጅራፍ እየተገረፈ አይሁድ እየገረፉት የሱ ቁስልና መገረፍ ሳይገደው የሚወዳት እናቱን ድንግል ማርያምን ታስፈልገናለችና ለሕይወታችን መስቀል ስር ሆኖ ነው እነኋት ውሰዷት ለሕይወታችሁ ታስፈልጋችኋለች ብሎ ለጊዜው ለሚወደው ደቀ መዝሙሩ ለዮሐንስ ነፍሱን ከስጋው በገዛ ፈቃዱ ሳይለያት በፊት እነኋት ታስፈልግሃለች። ሐዘኑ ከባድ ነበርና መከራው ከባድ ነበርና ምንም እንኳን ለሁላችንም መገረፉ፣ መሰቀሉ፣ መጎተቱ፣ ርኩስ ምራቅ መተፋቱ ዕለተ ዓርብ የሐዘን ቀን ብትሆንም ደግሞ በሌላ ትምህርት ሕይወታችን የሚመሰረተው ቤተ ክርስቲያን የተመሰረተችው በዕለተ ዓርብ ስለሆነ የሰው ልጅ ድነቱ የተረጋገጠበት ዕለተ ዓርብ ስለሆነች ከሱ መከራ ይልቅ የእናቱ ፍቅር ገዶት እነኋት በማለት እመቤታችን ድንግል ማርያምን ለዮሐንስ በእናትነት ዮሐንስን ደግሞ ለድንግል ማርያም እነሆ ልጅሽ ብሎ በቀራንዮ የሰጠበት ዕለት ያንን መነሻ እናደርጋለን። የሁለቱ ሐዘን የተለየ ነበር ምዕመናን። ዛሬ እመቤታችን በዛሬው ዕለት የምናመሰግንበት የኢትዮጵያ ቤተ ክርስቲያን ባለችበት ሁሉ የኢትዮጵያ ኦርቶዶክስ ምዕመናን በተሰበሰቡበት ሁሉ መላው ሊቃውንት ከሌሊት ጀምረው ምስጋናቸውን
እመቤታችን ድንግል ማርያም በማመስገን የሚያድሩበት እነሆ ተብሎ የተሰጠችን ለሕይወታችን ለሁለንተናችን የመረረውና የደበዘዘው የ5500 ዘመን ያ መራራ ሕይወት ተለውጦ እነሆ አሁን በኋላ ይጣፍጥ ሕይወታችሁ ይለወጥ ተብሎ የተሰጠችን ገና ነፍሱን ከሥጋው በገዛ ፈቃዱ ሳይለያት በፊት መድኃኔዓለም ኢየሱስ ክርስቶስ እንኩ ሰዷት ብሎ የሰጠን ድንግል ማርያምን ነው። ይህ ትምህርታችን ርዕስ ነው። አንድ ልጇን እስከ ሞት እስከ ቀራንዮ ድረስ ሳትፈራ ተከትላ ሄዳለች እመቤታችን። ሌሎቹ ልብሳቸውን እየቀየሩ የጌታ ደቀ መዛሙርት መሆናቸው ስለሚታወቅ ሲገርፉት አይተዋልና መላ ሌሊቱን ከሌሎስ ጥራ ወደ ቀራንዮ ከሐና ወደ ቀያፋ ሲያመላልሱት ተመልክተዋልና እየፈሩ ሲሸሹ እስከ ሞት ድረስ የታመነ ሰው በእግዚአብሔር ዘንድ ይመሰከርለታልና እመቤታችን ድንግል ማርያምና ፍቁረ እግዚእ ታኦሎጎስ ቁጹረ ገጽ የተባለ የሚነገርለት ወልደ ነጎድጓድ ቅዱስ ዮሐንስ ብቻ ናቸው በመስቀሉ ፊት ለፊት የቆሙት። የእመቤታችን ልቧ በሐዘን ተወግቶ ነበር። ዮሐንስም መከራው የሐዘኑ ድባብ እጅግ በርትቶበት ነበር። ይህንን የተመለከተ ጌታ የሁለቱ ሐዘን እጅግ እንደበረታ አይቶ ዮሐንስን ድንግል ማርያም እንድታጽናናው ድንግል ማርያምን ደግሞ ዮሐንስን እንዲያጽናናት በእናትነትና በልጅነት እነኋት ብሎ የሰጠበት ቀራንዮ ቤተ ክርስቲያንም የተመሰረተችው በደሙ ፈሳሽነት በዕለተ ዓርብ ስለሆነ ለሁላችንም ዋስትናችን የመዳናችን ምክንያት ወላዲተ አምላክ ድንግል ማርያም ነች። ለዚህ እነሆ ብሎ በአካል ለእኛ ሳይሰጠን በፊት እግዚአብሔር በምሳሌ ድንግል ማርያምን እንዴት አድርጎ እያሳወቀ በትውልዱ ሁሉ እንዳትረሳ በልቡና ታትማ እንድትኖር እያደረገ እንዴት አድርጎ ለአበው እንደገለጸላቸው ትንሽ ደቂቃዎችን ብቻ እንማማርልን ምዕመናን። አንደኛው ኪዳነ አዳም ይባላል። እመቤታችን እንዴት አድርጎ በምሳሌ ለትውልዱ ሁሉ እያስረዳ ይዞ እንደመጣ እግዚአብሔር እንመለከታለን። ከብዙ ቃል ኪዳኖች መካከል ሶስቱን እንመለከታለን። የመጀመሪያው ኪዳነ አዳም ይባላል። ኪዳነ አዳም ማለት አዳም ባዘነ ጊዜ፣ በመከራ በተዋጠ ጊዜ፣ በእግረ አጋንንት በተረገጠ ጊዜ፣ ከእግዚአብሔር ሕጉን ሳይጠብቅ በሸሸ ጊዜ፣ ባዶነት ብቸኝነት በተሰማው ጊዜ እግዚአብሔር እነሆ ከልጅ ልጅ ተወልጄ አድነሃለሁ በማለት የተናገረውን ወንጌላዊ ቅዱስ ጳውሎስ በገላትያ መልእክት ምዕራፍ 4 ቁጥር 4 ላይ ጽፎት እናገኛለን። ቃል በቃል ከልጅ ልጅ ተወልጄ አድነሃለሁ የሚል ፈልገን አናገኝም። ነገር ግን ከልጅ ልጅ ሲወርድ ዘመን ይቆጠራልና ልዩ በሆነ ቋንቋ በሚገባንና በምንረዳው መልኩ ቅዱስ ጳውሎስ እንደዚህ ብሎ ነግሮናል። የዘመኑ ፍጻሜ በደረሰ ጊዜ የሰራዊት ጌታ እግዚአብሔር ከሴት የተወለደውን አንድ ልጁን ላከ፣ ዓለምን ወዶታልና በማለት ይናገራል። የዘመኑ ፍጻሜ በደረሰ ጊዜ ማለት 5500 ዘመን በተፈጸመ ጊዜ
እግዚአብሔር የተናገረውን አይረሳም አይዘነጋምና ከደጋግ ቤተሰቦች የተገኘች ቀድሞ በአብ ሕሊና ታስባ ትኖር ነበር የተባለች ወላዲተ አምላክ ድንግል ማርያም ከተባረኩ ቤተሰቦች ከቅድስት ሐናና ከቅዱስ ኢያቄም ተወልዳ ወደዚህ ዓለም ስትመጣ ቅዱስ ጳውሎስ ከሴት የተወለደውን አንድ ልጁን ወደ ዓለም ላከ በማለት እግዚአብሔር ከእኛ ጋር እንደሆነ አስቀድሞም ኢሳይያስ ድንግል በድንግልና ትጸንሳለች ስሙንም አማኑኤል ትለዋለች። አማኑኤል ማለት እግዚአብሔር ከእኛ ጋር ነው ማለት እያለ እመቤታችን በቃል ኪዳን ኢየሱስ ክርስቶስም እንደሚወለድ ከታናሿ ብላቴና ከድንግል ማርያም በምሳሌ እንዴት አድርጎ ዞት እንደመጣ ተመልከቱ። ከልጅ ልጅ ተወልጄ የሚለውን በእባብ ጠላትነት በዲያብሎስ አሳሳችነት አዳም የእግዚአብሔርን የፈጣሪውን ፍቅር እንዲረሳ አድርጎታልና በእባብ ምክንያት መጽሐፍ ቅዱስ እንደዚህ ብሎ ይናገራል። ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ አንተም ሰኮና ሰኮናውን ትነክሳለህ፣ እሱም ራስ ራስህን ይቀጠቅጣል እያለ አንተ የተባለ ዲያብሎስ ሴቲቱ የተባለች ዳግማዊት ሔዋን እመቤታችን ድንግል ማርያም ነች። የመጀመሪያዋ ሔዋን ለመገኘታችን ምክንያት ብትሆንም ለመውደቃችን፣ ለመፍገምገማችን፣ ወደ ሲኦል ለመውረዳችን፣ ላለመጽናታችን፣ ሕጉን ለማፍረሳችን ምክንያት ነች። ዳግማዊት ሔዋን የተባለች እመቤታችን ድንግል ማርያም ደግሞ ለመነሳታችን፣ ለመዳናችን ምክንያት ነችና በሔዋን ምክንያት የተዘጋው ገነት በድንግል ማርያም ተከፈተ አለው ቅዱስ ኤፍሬም። እግዚአብሔር የተመሰገነ ይሁን። እነሆ በሔዋን አማካኝነት በሔዋን ጥፋት ተዘግቶ የነበረው ገነት በድንግል ማርያም ደግሞ ተከፈተ። በእንተ ሔዋን ታጾ ወእተ ገነት ወበእንተ ማርያም ድንግል ተርኅወ ለነ እያለ ይናገራል። ስለዚህ የአዳም ቃል ኪዳን እግዚአብሔር የሰጠው ተስፋው ሰፊ ነው። እንዲያውም አንቲ ውእቱ ተስፋሁ ለአዳም ሀበ ይሰደድ እምገነት፣ አዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ ብለን ዛሬ እንዘምራለን። ለአዳምና ለልጆቹ ሁሉ ተስፋው እመቤታችን ድንግል ማርያም ነች። ወላዲተ አምላክ ክብር ምስጋና ይድረሳል። ተስፋው ነች ድንግል ማርያም። 5500 ዘመን ሙሉ የዕዳ የፍዳ ዘመን ቢሆንበትም እመቤታችን ድንግል ማርያምን ተስፋ አድርጎ እንደ 5 ቀን ተኩል ይቆጥረው ነበር ይላል። ረጅም አድርጎ አልነበረም አዳም የሚቆጥረው፣ እንደ 5 ቀን ተኩል 500ውን ዘመን ተኩል ይለዋል። 5000 ዘመኑን ደግሞ 5 ቀን ያደርገዋል። ለዚህ ሁሉ ተስፋ የሚያደርጋት እሷ አልነበረ። እንዲያውም ሊቃውንት በማህሌታቸው እመቤታችን ድንግል ማርያም በአዳም ሕይወት ውስጥ እንደ ነጭ ዕንቁ ታበራ ነበር። ጸዳል ነበረችው ለአዳም፣ ውበት ነበረች ለአዳም፣ የመዳኛው ተስፋ ነበረች ለአዳም ይላታል እመቤታችን ድንግል ማርያም። ማርያምሰ ተሃቱ ውስተ ከርሱ ለአዳም ከመ ባሕሪ ጻዕዳ፣ በአዳም ሕይወት ውስጥ በአዳም ገላ ውስጥ በአዳም ልቡና በአዳም ሕሊና ውስጥ እመቤታችን ድንግል ማርያም እንደ ነጭ ዕንቁ ታበራ ነበር ይለዋል። ታዲያ እመቤታችን ድንግል ማርያም ለአዳም ተስፋ አድርጎ የሰጠው እግዚአብሔር
ሰይጣን እነሆ የብርሃን መልአክ ነኝ እያለ በጸሎት በዓቱ ወይም በሚጸልይበት ቦታ እየሄደ ያሳስተው ነበረ። እግዚአብሔር ሊያድን ፈልጓልና ወደ ገነት እንሂድ፣ እኔ ከእግዚአብሔር የተላኩኝ መልአክ ነኝ እያለ ያታልለው ነበረ። እንዲያውስ እኔ አሁን እግዚአብሔርን በድዬ ከገነት ተሰድጃለሁ፣ ከጸሎት በዓቴ ከቆምኩበት ስፍራ አልወጣም ሲል ሔዋንን እየሄደ ምን አይነት ሰው ነው ያን ጊዜ አትብላ የተባለውን በላ። ዛሬ ደግሞ እግዚአብሔር ምሕረት አድርጎለት ወደ ገነት ግባ ሲለው እምቢ ይላል እያለ ሔዋንን ይሰብካት ነበር። ስለዚህ ሔዋን ተከትላ ስትሄድ የእግዚአብሔር መልአክ ነኝ ያለውን ሐሰተኛውን ዲያብሎስ አዳም እሷን ተከትሎ ሲሄድ የገነት በር ላይ ሲደርሱ ወደ ገነት መግባት አይቻላቸውምና የቀደመ ክፋቱን የቀደመ መልኩን እነሆ አሳያቸው። እኔ አውቄ ነው የእግዚአብሔር መልአክ ነኝ ያልኳችሁ፣ የቀደመው ጠላታችሁ እኔ ነኝ ያለና እነሆ መልኩን አጠቆረባቸው። ትልቅ ድንጋይም አንስቶ ወረወረባቸው ነው የሚል። እግዚአብሔር ከዚህ ይሰውረን። ዛሬ ጠላት በሃይማኖት እንዳንጸና፣ በእምነት እንዳንበረታ፣ በቃል ኪዳን እንዳንጸና ብዙ ነገሮችን ያሴርብናል። በእምነታችን እንድንጸና ግን የሃይማኖት ሰዎች መሆን አለብን። ምእመናን ያን ጊዜ ቀደመ ክፋቱን ብቻ ማሳየት አይደለም፣ ትልቅ ድንጋይ ያነሳና አዳም ላይ ወረወረበት። እግዚአብሔር ደግሞ እየጠበቀው ነበር አዳምን። ምንም እንኳን ቃል ኪዳኑን ባይጠብቅም ቃል ኪዳኑን ባያከብርም ለ7 ዓመት ብቻ ገነት ውስጥ ቢኖርም እግዚአብሔር ግን ረድኤቱን እግዚአብሔር ጠብቆቱን እነሆ አልቀነሰበትም ነበረ። ትልቅ ድንጋይ ሰይጣን አዳም ላይ ሲወረውር እግዚአብሔር ያንን ድንጋይ ደግሞ ድንኳን አደረገለት። ክብርና ምስጋና ለእግዚአብሔር ይሁን። ድንጋይ አደረገለት። አዳምም ይቺን ድንኳን እየነቀለ እየተከለ ሌሊት ከቁሩ ቀን ከሐሩሩ ተጠብቀው ነበር። ድንኳን ናት የእመቤታችን ምሳሌ። በአዳም በኩል ድንኳን አድርጎ ነው ያመጣት። ቀን ከፀሐዩ የሚከላከልባት እየዘረጋ፣ ሌሊት ደግሞ ከቁሩ የሚድንባት፣ ለሁላችንም ከቀኑ ሐሩር ከሌሊቱ ቁር ከመናፍቃን ጩኸት ከሐሰተኛ ትንቢት የምንድንባት ማርያም ስንላት በአፋችን እንደ ማር ወለላ የምትጣፍጥ የድንግል ማርያም መዓዛ ነው። ክብርና ምስጋና ለእግዚአብሔር ይሁን። ስለዚህ እመቤታችን ድንግል ማርያምን በዚህ መልኩ በአባቶቻችን በትንቢታቸው በምሳሌያቸው እየመሰሉ ዘዋት መጥተዋል። እየነቀለ እየተከለ ያችን ድንኳን ይገለገልባት ነበር። ደብተራ ድንኳን አንቺ ነሽ እያልን ዛሬ የምናመሰግናት በዝማሬ ይሄንን የተወረወረ የክፋት ድንጋይ እግዚአብሔር ምን አድርጎ ስለሰጠው ነው? ለአዳም ድንኳን አድርጎ ሰጥቶት። ዛሬም ጠላት ይወረውራል። ምእመናን እንዳንበረታ የቃላት ጦርነት ይወረውራል። እንዳንበረታ በሃይማኖታችን እንዳንቆም ልዩ ልዩ ትንኮሳዎች ይኖራሉ። ሰይጣን ሁልጊዜ ይህንን ትንኮሳውን አያውቆም፣ ሁልጊዜ አያባራም። ግን እነኋት እናታችሁ ያለ ጌታ መድኃኔዓለም ኢየሱስ ክርስቶስ እመቤታችን ድንግል ማርያም ከእኛ ጋር ከሕይወታችን ከማንነታችን ጋር ከደማችን ጋር ተዋህዳ እንዳለች እንወቅ፣ እንረዳ። ስለዚህ ወላዲታ አምላክ ድንግል ማርያምን መጀመሪያ በአዳም ድንኳን አድርጎ አዳም ከክፉ የሚጠለልባት ከመከራው ሁሉ የሚድንባት ተስፋ የሚያደርጋት ወደፊት ወደ ርስቴ እመለሳለሁ ብሎ ተስፋ አድርጎ የሰጠው እግዚአብሔር እመቤታችን ድንግል ማርያም ነው። ድንግል ማርያም ነው። ሁለተኛው ኪዳነ ኖህ ይባላል። የሰው ልጆች በምድር ላይ እየበዙ በመጡ ጊዜ
ለእግዚአብሔር የማይታዘዙ እንደውም በእግዚአብሔር ላይ የሚያጉረመርሙ ክፉዎች ሆኑ። ለሕጉ የማይታዘዙ ሆኑ። እግዚአብሔር ደግሞ ዘመን በከፋ ጊዜ እያሃድጋ ለሀገር ዘእንበለ አሐዱ ኄር ይላል። አንዲትን ሀገር ያለ አንድ ደግ ሰው አይተዋትም ወገኖቼ። አንዲትን ሀገር ያለ ደጋግ ሰዎች አይተዋትም እግዚአብሔር። ዛሬም ስለኛ የሚያነቡ የሚያለቅሱ፣ ስለኛ የሚጸልዩ፣ ዳባ ለብሰው ቅጠል ቀምሰው ክፉን በበጎ መልሰው የሚጸልዩ በየፍርክታው በየዋሻው ዓለም አልተገባቻቸውምና እነሆ ይህችን ዓለም የናቁ የመነኑ ምድራዊን ዓለም የተው የረሱ ስለ እግዚአብሔር መንግሥት የሚመላለሱ ብዙ ደጋግ ሰዎች አሉ። እግዚአብሔር አይተዋትም። ታዲያ በኖህ ዘመን ሰዎቹ ከፉ፣ እጅግ በጣም ክፉ ሆኑ። ብዛ ተባዛ ምድርን ሙላ ብሎ እግዚአብሔር ቢፈቅድም የሰው ልጅ በተባረከ መልኩ በማይበዛበት መንገድ ሰይጣናዊ በሆነ መንገድ ሄዱ። እግዚአብሔር ተቆጣ። የሚያስተምራቸው ባይኖር ኑሮ የሚነግረን ስለሌለ ነው፣ የሚያስተምረን ስለሌለ ነው፣ የሚገስጸን ስለሌለ ነው፣ ቃሉን የሚያስረዳን ስለሌለ ነው ብለው ብዙ ምክንያት በደረደሩ ነበር። በእኛም ዘንድ እውነት ነው፣ ልክ ናቸው፣ ጥፋት የለባቸው ተብሎ ድጋፍ በተሰጣቸው ነበር። ኖህን የመሰለ ጻድቅ ደግ ሰው እነሆ እሱን አዘዘላቸው እንዲያስተምራቸው፣ እንዲገስጻቸው፣ እንዲያዛቸው። አልሰሙትም። ሕዝቤ እውቀት ከማጣቱ የተነሳ ጠፋ የተባለው ለዚህ ነው። እንዲያውም ሁልጊዜ ሲያስተምራቸውና ሲነግራቸው ይሸሹት ነበረ። ግን የሚድንበትን መርከብ እግዚአብሔር እንዲያዘጋጅ አዘዘው። ክብርና ምስጋና ለእግዚአብሔር ይሁን። በዘፍጥረት ምዕራፍ 9 ቁጥር 13 ላይ ተመልከቱት። አዘዘው። እነሆ ኖህ ያዘዘውን የእግዚአብሔርን ትእዛዝ ወደ ኋላ ሳይል ችላ ሳይል ከማይነቅዝ እንጨት ከጥቁር እንጨት በቀላሉ ከማይሰበረው እንጨት ዝግባ ከተባለው እነሆ ዳዊት ለልጁ ለሰሎሞን ቤተ መቅደስ ከሰራበት እመቤታችን ከተወለደችበት ከሊባኖስ ተራራ ያ ጥቁር እንጨት ወይም ደግሞ ጠንካራ እንጨት በወርቅና በብር እየለበጠ እንዳስቀመጠው ሁሉ ከዚህ ጥቁር እንጨት ከማይነቅዘው እንጨት እነሆ መርከብ ስራ 3 ክፍል አድርጋ ብሎ ያዘዘው እግዚአብሔር ነው። ዛሬ ቤተ ክርስቲያን የምትሰራው በዚህ አይነት በእግዚአብሔር ትእዛዝ በትእዛዝ እግዚአብሔር ነው። ይህንን ስራ አለው እግዚአብሔር። ይህን ጥቁር እንጨት እያመጣ ሲሰራ በዛ ዘመን የነበሩ ሰዎች ያሾፉበታል፣ ያላግጡበታል። ለምንድን ነው የምትሰራ ይሉታል፣ ይስቁበታል። የጥፋት ዘመን ይመጣል፣ እግዚአብሔርን ፍሩ፣ ንስሐ ግቡ፣ አትበድሉ ይላቸዋል። ለመሆኑ እግዚአብሔር መቼ እመጣለሁ ብሎ ነገርህ እያሉ አሁንም ያሾፋሉ። 120 ዘመን ቀርቶታል ሊመጣ። ንስሐ ግቡ፣ የበደላችሁ ካሱ፣ የቀማችሁ መልሱ፣ ከእግዚአብሔር ጋር ታረቁ ይላቸዋል። እንደዛ ከሆነማ እግዚአብሔር መሐሪ ነው። እነሆ በ20 ዘመኗ በ20 ዓመት ንስሐ እንገባለን፣ ይቅር በለን እንለዋለን። በ100 ዓመት ግን እንደፈለግን የሥጋ ፈቃዳችን እንሰራለን እንፈጽማለን ብለው ተዘባበቱበት ይላል። የበለጠ ከኃጢአት ላይ ኃጢአት፣ የበለጠ ከበደል ላይ በደል እየጨመሩ ሄዱ። እግዚአብሔር ግን 120 ዘመን ሳይጠብቅ በ80 ዘመን መጣ። እግዚአብሔር ይቅር ይበለን። የምጽአት ዓለምም እንደዚህ ናት ምእመናን። እግዚአብሔርን ይችን ዓለም ሊያሳልፍ ሲመጣ እንደዚህ ነው። የእኛ ድርሻ ተዘጋጅተን ንስሐ ገብተን አውቀን መጠበቅ ነው የእኛ ድርሻ። እግዚአብሔር መቼም ይምጣ። በእርግጥ አበው እንዲህ አስተምረውናል። እግዚአብሔር እንደሚመጣ የእኛ ቤተ ክርስቲያን እነሆ ትናገራለች። መጽሐፍ ቅዱስም በመዝሙር 49 ቁጥር 2 ላይ እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ያረምዕ እሳት ይነድድ ቅድሜሁ ይላል። እግዚአብሔር ፈጽሞ ዝም አይልም፣ ይመጣል፣ ቁጣው እንደ እሳት ይነዳል እያለ ይናገራል ቅዱስ ዳዊት።
እነሆ ሊቃውንትም ይናገራሉ። አዎ ይመጣል እግዚአብሔር፣ ዝም አይልም። በወርሃ መጋቢት ይመጣል እግዚአብሔር፣ በዘመነ ዮሐንስ ይመጣል እግዚአብሔር፣ በዕለተ እሑድ ይመጣል እግዚአብሔር፣ በእኩለ ሌሊት ይመጣል እግዚአብሔር። እነሆ እግዚአብሔር ይመጣል፣ ሰዓቲቱን ግን የሚያውቃት የለም አሉ። ታዲያ ስንት ዘመነ ዮሐንስ አለ? በየትኛው ዘመን እንጠብቅ ይላሉ ሰዎች። ስንት ዕለተ እሑድ አለ? በየትኛው እሑድ እንጠብቀው? ስንት እኩለ ሌሊት አለ? በስንተኛው ክፍለ ሰዓት እንጠብቀው? ስንት ወርሃ መጋቢት አለ? በየትኛው ወረ መጋቢት እንጠብቀው ይላሉ። አይታወቅም። ንስሐ ግባ፣ ተዘጋጅተህ ኑር፣ መቼም መች ይምጣ ነው የኛ ቤተክርስቲያን አስተምሮ። ክብርና ምስጋና ለእግዚአብሔር። ለዚህ አባቶቻችን በሊቃውንት እየተገለጸች እመቤታችን በምሳሌ እንዴት አድርገው ይዞ እንደመጡ በመጽሐፍ ቅዱስ እንዴት እንደተጻፈ መጽሐፍ ቅዱሳችን በስፋት ያብራራል። ስለዚህ ኖህ መርከብ ሰራ፣ ያ ዘመን መጣ። በ8 ቤተሰቦች ብቻ ይህች ዓለም እንደገና ቆጠቆጠች ማለት ነው። ዓለም እንደገና ያንሰራራችው በኖህና በኖህ ልጆች እነሆ 8 ቤተሰብ ብቻ ይህችን ዓለም እንደገና እንዲሞላት ሆኗል። ያ የጥፋት ዘመን አለፈ። ስለዚህ በኖህ ዘመን እመቤታችን እግዚአብሔር በምን ገለጣት? በመርከቧ ገለጣት። መርከቧ ባትኖር ኑሮ እነዛ ሁሉ ፍጥረታት ይሰጥሙ ነበር፣ ያልቁ ነበር፣ ይጠፉ ነበር። ኖህን እነሆ የክርስቶስ ምሳሌ አደረገው። የክርስቶስ ምሳሌ አደረጎታል። መርከቢቷ የእመቤታችን ምሳሌ ሆናለች። በመርከቢቷ ውስጥ የተጠለሉ ነፍሳት ደግሞ እስከ ምጽአተ ዓለም ድረስ የበደሉትን እየካሱ የቀሙትን እየመለሱ እየታረቁ ሥጋ ደሙን እየተቀበሉ እየተጠመቁ በዚህ ዓለም ላይ የሚኖሩ የምዕመናን ምሳሌ ሆነ። ስለዚህ ያቺ መርከብ ባትኖር ፍጥረታት ጠፍተው ነበረ። እመቤታችን የመዳኛ ምክንያታችን አድርጎ እግዚአብሔር ባይመርጣት ኑሮ እነሆ እንደ ሰዶም በሆን ገሞራንም በመሰል ነበር አለ ኢሳይያስ። እግዚአብሔር እያተረፈለን እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆን ገሞራንም በመሰልን ነበር አለ። ስለዚህ የኖህ መርከብ እንላታለን ድንግል ማርያም። በኖህ መርከብ በብዙ ምሳሌ ተጠቅሳለች ድንግል ማርያም። በርግቧም ተጠቅሳለች፣ በመርከቧም ተጠቅሳለች። ባህሩ ደግሞ የዚህ ዓለም ምሳሌ ነው። ሊያሰጥመን የሚንገዳገደው ሊውጠን የሚንገዳገደው ከቤተ መቅደስ ሊያወጣን ብዙ የሚጥረው ይህች ዓለም አትጸናም። ምእመናን እኛ መርከቧ ላይ ያለን በመርከቧ የተሳፈርን ግን ዓለም ላይ ያለን ሰዎች እንደሆን እናስብ። ይህች ዓለም አትመችም ለክርስቲያኖች። እውነተኛ አምልኮ ለማምለክ እግዚአብሔርን ለማምለክ ድንግል ማርያምን ለመውደድ እነሆ አትመችም። ትንጀዋጀዋለች፣ ወዲያና ወዲህ ትላለች። ስለዚህ በኖህ በኩል እግዚአብሔር በመርከብ አድርጎ መሰላት፣ በርግብ አድርጎ መስሏታል ወላዲተ አምላክ ድንግል ማርያም። ሶስተኛውና የመጨረሻ ደግሞ እነሆ እመቤታችን ድንግል ማርያምን በአብርሃም በደጉ አብርሃም ደግሞ መስሎ አሳይቶናል። በአብርሃም በኩል ኪዳነ አብርሃም ይላል አበው በዘፍጥረት ምዕራፍ 12 ቁጥር 2 ላይ የባረኩ የተባረኩ ይሆናሉ፣ የረገሙም የተረገሙ ይሆናሉ የተባለው አበብዙሃን የተባለው አብርሃም። በአብርሃም በኩል ደግሞ እመቤታችን ድንግል ማርያምን ሲያሳውቀን ድንኳን አድርጓ መጣት። አሁን ድንኳን አድርጓ መጣት። ሊቃውንቱ በማህሌታቸው አይመቱ ለአብርሃም ይሏታል ድንግል ማርያም። የአብርሃም ድንኳን ማለት ነው። ለአብርሃም በድንኳን ተገልጻለች። በዛች ድንኳን ውስጥ ደግሞ አብርሃም ደግ ሥራ ይሰራባታል። የተራበ ይበላል፣ የተጠማ ይጠጣል። እነሆ
ያቺ ድንኳን ብዙ ረሃብተኞች፣ የነፍስ ረሃብተኞችም የሥጋ ረሃብተኞችም የሚጠለሉባት፣ የሚበሉባት፣ የሚድኑባት ነበረች። ያንን የደግነት ሥራ አብርሃም ይሠራ ነበር። እመቤታችን ድንኳን ሆኖ እነሆ ድንኳን ሆና እንዲስተናገዱ ድሆች፣ የተራቡ የተጠሙ ምንም እንኳን ሰይጣን ያንን መስተንግዶ ባይወደው ምእመናን አብርሃም ይህንን ሥራ ሲሠራ ሰይጣን አልወደደም። ደግ ሥራ ስንሠራ፣ ስንዘክር፣ ስናበላ፣ ስናጠጣ የተራቡትን፣ የታረዙትን፣ የተጠሙትን፣ የታሰሩትን ስንጎበኝ፣ ስናበላ፣ ስናጠጣ እነሆ ደስ የማይለው ሰይጣን ነው። እንግዳ ይከለክልበት ነበረ። የድሮ አብርሃም መስሏቸዋል ነበረ። ቀለም ራሱን ቀብቶ በቀይ ቀለም ይኸው አብርሃም ፈነከተኝ እያለ እንግዳ ያርቅበት ነበረ። በዛን ጊዜ ነው ቅድስት ሥላሴ በአንድነትና በሦስትነት በአብርሃም ቤት የተገኙት። ክብርና ምስጋና ለእግዚአብሔር ይሁን። ያስተማረን እግዚአብሔር፣ የመከረን እግዚአብሔር፣ ይህችን ሰዓት ባርኮ ቀድሶ የሰጠን እግዚአብሔር የተመሰገነ ይሁን።